አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንዴት አላችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ሮመዳንስ እንዴት ይዟችኋል? እየበረታችሁ ነው ቅመሞችዬ ማለት ነው። እና በጣም ደስ ብሎኛል ዛሬ አልሐምዱሊላህ። የሰው ልጅ ለፍቶ ደክሞ ድካሙን ብቻ ብዙ ነገር አለ ስደት ላይ ያለ ነው። አብሶ የረተባችሁ እህቶች ታውቁታላችሁ ምን ያክል ድካም እንዳለው እቃ ማረተብ ማለት ነው። እኔ አብሶ ከአረብ ቤት ነው መጀመሪያ ጓዙን ያወጣሁት ነበረ። ከዛ መልሼ ግን እኔ አልረተብኩትም። በነገራችን ላይ ወላሂ የሰው ፍቅር፣ የሰው ውዴታ፣ የሰው መውደድ አላህ ይስጣችሁ። በጣም አስደስተው በፍቅር በደስታ ስቀው ተጫውተው ጓደኞች ናቸው የረተቡልኝ። እኔ ያደከመኝ ትንሽ ታረብ ቤት ታወጣ ብቻ ያለው ታይም ነው እንጂ አልደከምኩም። የረተቡልኝ እነሱ ናቸው ማለት ነው ሀቂቃ። እና አልሐምዱሊላህ በሰላም 3 ወሩን ሞልቶ እቃዬ ደርሶልኛል። ልክ ሶስት ወሩ በ16 ነበር የላኩት በእንግሊዘኛ ማለት ነው። ዛሬ 14 ነው 15 በ14 ነው የደረሰው። ልክ 3 ወሩን ጨርስ ሲያደርግ ነው የደረሰልኝ። ብዙ ነገር ተብለን ነበረ። ግማሹ ተወርሷል፣ ግማሹ ደግሞ ተይዟል፣ ግማሹ ቀረጥ ያስከፍላል። ብቻ ብዙ ነገር እየተባለ ነው። ግን አንድ ነገር ማለት የምፈልገው አንዳንድ የሶሻል ሚዲያ ተጠቃሚ እህቶችና ወንድሞች ማለት ነው ተከታይ ያለን ብዙ ተከታይ ስላለን ብላችሁ የሰው ልብ አትስበሩ። ሀቂቃ ማለት ነው ተወርሶ ግን እንደዚህ ሆኖ በመንግስት እጅ ገብቶ ምናምን እያላቸው የሰው ልብ አትስበሩ። በእርግጣው የተያዘ አለ የራሴ እህቶች እቃ አሁን ተይዟል። ግን ደግሞ ምንም በማታውቁት ለመፍረድና ለመወሰን አትቸኩሉ ማለት ነው። ቢያንስ ስንት ደክመን እንዲያው ሌላውን ተውትና ገንዘቡን ተውትና ሲረተብ በጣም ስንት ተደክሞበት ነው የሚረተበው ይሄ እቃ። ያ ሁሉ ድካማቸውን ታይረሱት እንደዚህ ኩናችኋል ተወርሳችኋል ምናምን እያላችሁ ለውሳኔ ያቸኩሉ። አልሙሁም እኔ በጣም ደስ ብሎኛል። በሰላም እቃዬ ደርሶልኛል ማለት ነው። እንግዲህ ውድ እህቶቼ እናንተም ልካችሁ የዘገየባችሁ የተያዘባችሁ 6 ወር የሆነው በሰላም ያስገባላችሁ ኢንሻአላህ ምኞቴ ነው። ሀቃችሁን አላህ ያስቀርባችሁ። የልፋታችሁን ውጤት በደስታ ደርሶላችሁ የምትጠቀሙበት ያርጋችሁ። እኔንም በሰላም ላገር ያብቅቶኝ የምጠቀሙበት ያርገኝ እና አይዟችሁ፣ ተስፋ አትቁረጡ። የላካችሁ እህቶች ማለት ነው እንደዚህ ይደርሳል ኢንሻአላህ። ተስፋ አድርጉ፣ ተስፋ አትቁረጡ። ባላህ ፍቃድ